ማጥናት እንዳለብን አይምሯችን ይነግረናል። ማጥናት እንዳለብን እናውቃለን። ማጥናትም እንፈልጋለን። ግን ለምን ጥናት መጀመር እንዳቃተን ከጀመርንስ ለምን እንደምናቋርጥ ራሳችሁን ይህን ጥያቄ ጠይቃችሁ ታውቃላችሁ? ውድ የኢትዮጵያ ሴቶች ቻናል ቤተሰቦች እንደምን አላችሁ? ዛሬ ጥናት እንዳንጀምር ከጀመርንም ደግሞ እንዳንቀጥልበት የሚያደርጉን ብዙዎቻችን ያሉብን ግን የማናስተውላቸውን ልምዶች የምናይ ይሆናል። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ የቻናሉ ቤተሰብ ሁኑ በማለት በአክብሮት ጠይቃለሁ። እንዲሁም ደግሞ ይህን ቪዲዮ ላይክ በማድረግ ጀምሩት። የመጀመሪያው ፕሮክራስቲኔሽን ነው። ፕሮክራስቲኔሽን የምንለው በኋላ አድርገዋለሁ ማለት ነው። ይሄ ዋነኛው ነው። ምክንያቱም ምናልባት ዛሬ ይሄንን ሳብጀክት አጠናለሁ ወይም ደግሞ ይሄንን ነገር ሰራለሁ ብለን አቅደን ሊሆን ይችላል። ነገር ግን መጀመር ያለብን አሁን ብለን አሁን ካልጀመርን በኋላ ወይም ደግሞ ነገ ጀምራለሁ፣ ነገ ይሄን አደርጋለሁ እንደዚህ የምንል ከሆነ መቼም ቢሆን መጀመራችን አንደኛው ጥናት እንዳንጀምር ከጀመርንም በኋላ ራሱ እንዳንቀጥልበት የሚያደርገን የፕሮክራስቲኔሽን የሚባለው ብዙዎቻችን ጋር ብዙዎቻችን አናስተውለውም። ብናስተውለውም ያን ያህል ክፋቱ አይታየንም። በቃኛ የሚመስለን ማጥናት ስለሚያስጠላን አይደለም፣ በኋላ እያለን ጊዜያችን ስለምናቃጥል ነው። ምን ጥናት መጀመር ያቃተን ብንጀምርም ደግሞ መቀጠል ያልቻልነው አንደኛው ፕሮክራስቲኔሽን ነው ማለት ነው። አስታውሱ፣ ነገ ዛሬ ሆኖ ሌላ ነገን ይወልዳልና አሁን ነገ ስትሉት የነበረው ቀን ዛሬ ሆነና ዛሬ ላይ ደግሞ ሌላ ነገ ይኖራል። ስለዚህ ነገ ሊመቼም አንደርስም። አንደኛው ጥናት መጀመር ከፈለግን የጀመርነውን ጥናት ያለማቋረጥ መቀጠል ከፈለግን አሁን ማለት ልምዳችን ማድረግ ይኖርብናል። ሌላኛው ሞቲቬት እስክንሆን መጠበቅ፣ የጥናት ሞራላችን እስኪመጣ መጠበቅ። እንደምናውቀው አእምሯችን ሁሌም ሞቲቬት አይሆንም። ሁሌም ለአንድ ነገር ጉጉ ሊሆን አይችልም። ስለዚህ የሆነ ነገር መቶ እስኪያነቃቃ መጠበቅ የለብንም። ራሳችን መጀመር ካለብን አሁን ነው መጀመር ያለብን። ምክንያቱም አሁን ሞቲቬት ሆነን ብንጀምር እንኳን ጀመርን ቢባል እንኳን ነገ ሞቲቬት ላንሆን እንችላለን። ስለዚህ ነገ ሞቲቬት አልሆንምና ማጥናት መቀጠል የለብንም ማለት ነው። ስለዚህ ምንም ቢሆን ሞቲቬት እስክትሆኑ አትጠብቁ። በቃ የማጥናት ሞራላችሁ እስኪመጣ ጠብቁ። ራሳችሁ ሞራላችሁን አምጡት፣ ጀምሩት። ልክ ስትጀምሩት መጀመሪያ የተጫጫናችሁ ያስጠላችሁ ነገር ልክ ስትጀምሩት እየተረዳችሁት እየገባችሁ በመጣ ጊዜ የበለጠ ፍቅር ይኖራችኋል፣ እንዲሁም ደግሞ የመቀጠል አቅም ይኖራችኋል። ነገር ግን ወይኔ ሞራል ያልመጣም ሞቲቬት እስከሆነ እየጠበቅኩ ነው የምትሉ ከሆነ መቼም አትጀምሩትም። እኔ ብዙ ጓደኞች ላይ ያየሁት አንድ ነገር ይሄ ነው። 12 ተፈታኞች ሆነው ለምን አልጀመራችሁ የሚል ጥያቄ ስንጠይቃቸው ምንድነው የሚሉኝ? ፕላን አውጥቻለሁ፣ ማጥናት እንዳለብኝ አውቃለሁ፣ ግን ሞቲቬት አልሆንኩም ይላል። ስለዚህ የሆነ ነገር መቶ ሞቲቬት እስኪያደርጋችሁ አትጠብቁ። ራሳችሁን ሞቲቬት አድርጉት። ራሳችሁን በቃ እንደምንም ቢያስጠላችሁም ጀምሩት። ከዛ በኋላ የበለጠ የማጥናት ፍቅሩ ይመጣል ማለት ነው። ሰበበኛ መሆን፣ ይሄኛው ደግሞ እንደሌላ ጉዳይ ማነሳው ነው። እኔ ማጥናት ፈልጋለሁ ግን ይሄ አልተሟላልኝም፣ አካባቢ ላይ ላይብረሪ የለም፣ ስራ ይበዛብኛል ወዘተ። በቃ ሰበብ ምንዘረዝር የምናወራው ሰበብ ከሆነ መቼም ልንለወጥ አንችልም። አውቃለሁ ሁሉም ሰው በተመሳሳይ የህይወት ደረጃ ላይ የለም። አንዱ በጣም የተመቻቸለት ኑሮ ያለው ሊሆን ይችላል፣ አንዱ ደግሞ በጣም ያልተመቻቸ ሁኔታ ውስጥ ሊኖር ይችላል። ነገር ግን እና አሁን እናንተ እንኳን እኔ ተመቻቸው ውስጥ አልኖርም ብላችሁ ሰበብ አርጋችሁ ወይም ደግሞ ይሄ ነገር ስላልተሟላልኝ ነው ማለት ነው ብትሉ የተመቻቸ ቦታ ላይ ያለውም ሰው ብታዩት እሱም የሆነ ሰበብ አለው። ስለዚህ ሰበብ የምንፈልግ ከሆነ ለማናጠናበት ነገር ምክንያት የምንፈልግ ከሆነ መቼም ቢሆን መለወጥ አንችልም። ያንን ምክንያታችን አጥፍተን ምክንያት መፈለጋችን አቁመን መፍትሄ ለማግኘት ነው መጣር ያለብን። ስለዚህ መቼም ቢሆን በየትኛውም ሁኔታ ለማጥናት ብቻ አይደለም ትምህርትም ለመማር አስተማሪ ስለሚያስጠላኝ ነው ይሄን ትምህርት የማልወደው አስተማሪ ጎበዝ ስላልሆነ ነው ምናምን እያልን ራሳችንን ላይ መቀለድ ያለብን ብዬ ነው ማስበው። ስለዚህ ሰበባችንን ወደዛ ገፍተን ምንድነው ማድረግ ያለብን? መፍትሄ ማግኘት፣ ለዛ ችግር መፍትሄ ማግኘት። ስለዚህ ሰበበኛ መሆን ደግሞ ሌላኛው ጥናት እንዳንጀምር ከጀመርም እንዳንቀጥል የሚያደርገን ምክንያት ነው። የመጨረሻው ባንዴ ለውጥ መፈለግ ነው። ጀመርን፣ አዎ ዛሬ ጀመርን፣ አንድ ሳምንት አጠናን ወይ 2 ቀን 3 ቀን አጠናን። ከዛ ለምን አልቀጠልንም? የማንቀጥልበት ሌላኛው ምክንያት ባንዴ ለውጥ እንፈልጋለን።
ግን የምንረሳው ነገር ምንድነው? ሁሌም ቢሆን አንድ ነገር ባንዴ ለውጥ የለውም ማለት አንድ ችግኝ ዛሬ ክረምት ላይ የተከልናት ችግኝ ባንድ ጀምበር ትልቅ ዛፍ አትሆንም። ቀስ በቀስ ነው አይደለ እያደገች የምትመጣው። ስለዚህ እኛም ደግሞ የጥናት ፍላጎታችን እንዲቀጥል አንዴ ከጀመረ ማለት እንዲቀጥል ባንዴ ለውጥ አንጠብቅ። በአንድ ጀንበር የሚቀየር ነገር የለም። ሁሉም በፕሮሰስ ነው። ቀስ እያለ ነው እያደገ የሚሄደው። ስለዚህ ባንዴ ለውጥ መፈለጋችን ማቆም አለብን። አንድ ስፖርተኛም ብንመለከት ክብደት አንሺ ቢሆን የክብደት ስፖርት የሚሰራ ቢሆን መጀመሪያ ከትንሽ ክብደት ካለው ነው ለሚያሰው ከዛ ነው ወደ ትልቁ የሚሄደው እንጂ ባንዴ ትልቁ ማንሳት እንደማይችለው ሁሉ እኛም ደግሞ በትንሹ ዛሬ ጥናት ጀምረን ምን ማድረግ አለብን ማለት ቀስ በቀስ እያደግን መሄድ እንችላለን ማለት። ስለዚህ ባንዴ ለውጥ መፈለግ ይሄኛው ሌላኛው ተማሪዎች ውጤት ጥናት እንዳንጀምር ወይም ደግሞ ከጀመርንም እንዳንቀጥል የሚያደርገን ምክንያት ነው ማለት ነው። በእርግጠኝነት እነዚህ ልምዶች እናንተ ጋር ይኖራሉ ብዬ አስባለሁ። እውነት እነዚህ ልምዶች እናንተ ጋር ካሉ የምታስተውላቸው ከሆነ በኮሜንት ሴክሽን ላይ ያሳውቁኝ። እነዚህ ልምዶችን በማስወገድ ራሳችንን መለወጥ እንችላለን። ማንም ተማሪ ጎበዝ የሆነው የተለየ ፍጡር ሆኖ አይደለም፣ ጥረት ነው። ለሁሉም ነገር ጥረት ስለሚያስፈልግ ነው ብዬ አስባለሁ። ቪዲዮን ከወደዳችሁ ተባካችሁ ላይክ አድርጉ። እስካሁን ሰብስክራይብ ካላደረጋችሁም ሰብስክራይብ አድርጉ። ጥሩ ነው ጠቃሚ ቪዲዮ ነው ካላችሁ ደግሞ ጓደኞቻችሁ ጋር እንዲደርስ ሼር አድርጉ። በጣም አመሰግናለሁ። ቀጣይ ቪዲዮ እስከምንገናኝ ደህና